ግድያ ተማሪ 20 ተማሪ የሚረሸነው የሚደረገውን አጠል ስንት ነገር በአደባባይ የሚታወቀውን ነገር እንኳን ራሳቸው ያመኑትን ትቶ ይህን አይነት ነገር የኦሮሚያ ውስጥ ፕሮጀክት አለ ሲባል ባይዘው እኔ እያንዳንዱን ሆነ ተብሎ አሁን ቅድም እንትን ሆኗል 30 ዓመት በቲክቶክ ምናምን አንሰማም። እንዲህ አይነት ነገር ኤቪደንስ የሌለውን ነገር አናምንም። በመጥረቢያ መጥቶኝ ሞትኩበት ተነስቼ እንደገና ሞትኩኝ 6 ቀን ተኝቼ ተነሳሁኝ ተአምረኛ ነኝ በአንድ ግሬ ቆሜ 30 ዓመት አንሰማም። ሪል ኮራቦሬትድ ኢንፎርሜሽን ካልሆነ ፖለቲካ ለመስሪያ እነኚህ ሰዎች የማይገቡበት ነገር የለም። የገዛ እናታቸውን አርደው ያመጣሉ። የማይገቡበት ነገር የለም። ስለዚህ ከዚህ በፊት የነበረ ኢንፎርሜሽን እንዳለ ኮንቴስትድ ነው። ኤቪደንስ እንፈልጋለን። ወለጋ የደም ምናምን የሚባል ነገር የለም። እራሳችሁ ናችሁ ፈጣሪዎቹም ጠፍጣፊዎቹም። ይሄንን ከዚህ በኋላ ኔጎሽዬት የምናደርገው ነገር አይደለም። ላይናችንን ድሮ አድርገናል። ቢኮዝ አላማቸው ህዝብ ተኮር የሆነ ጥላቻን በመዝራት የስልጣን ጠብታ ይመጣል ብሎ የሚጠብቁ ናቸው። አንሰማቸውም ከዚህ በኋላ ለማለት ነው። ቴንኪው አያናሽ። ወደ የማተራ ነው የኔ ነው ማን የሚቀድመው? አንተነና ማን ይቀድመው? አንተነ ሲሳይ ክብራትና ክብራን ከእንትን በጸዳ የብርቱካንን ጉዳይ አይ ቲንክ ፍንትው ያለ ነገር እያገኛችሁ ነው ተስፋ አድርጋለሁ። የቀረውን ደግሞ ቤታችሁን ከፍታችሁ ስትወያዩ እዛም እያደመጥን የቀሩ ነገሮች ካሉ እንጨማምራለን ለማለት ያህል ነው። አሁን ግን በተቻለ መጠን ብርቱካን ተደፍራለች አልተደፈረችም፣ ይሄ ትክክል የሆነ ነገር ነው ወይስ ትክክለኛ ነገር ነው? በዛ ወደ ነው እያወራን ያለ ነው። ስክሪፕትም ከሆነ በመንግስት በኩል ወይም ደግሞ በመንግስት ተቃዋሚዎች በኩል ምን ለማሳካት፣ በመንግስት በኩልም ደግሞ ይሄን ነገር አድርጎት ከሆነ ምን ለማሳካት በዛ ወደ ነው እያወራን እና ታፕ እያደረጋችሁ። ሻንቲ ወደ አንተ ልምጣ። እኔ ነኝ ቴዲ። አንተ ነህ? ኦኬ ወደ አንተ ልምጣ። ከዛ አማራ ስለሆንሽ አንተ እንኳን ረጅም ጊዜ አድማጭ ተመልካች የጠፋ ይለኛል እና አምሶሪ አልጠየቅኩም ቢዚ ሆኜ። አንተ እንኳን ደህና መጣ። እንኳን ደህና ቆያሽኝ። መስምረን መነጋገራችን ትክክለኛ ነው ብዬ አስባለሁ። ብዙ ነገር ነው የተነሳው። ከቤቱም ዶክመንተሪዎቹንም ማየት ያስፈልጋል። ምናልባት የኢቲቪ የሰራውን ዶክመንት አይቻልም። ምናልባት ሀሳቡ እንደመነሻ አንድ አርጊመንት እንዲመች ልጅቷ ተበድላለች አልተበደለችም የሚለውን አንስተን ብንጀምር ይሻላል። ልጅቷ ተደፍራለች አልተደፈረችም የሚል አርጊመንት የሚል ጥያቄ ጠይቃ ነበረ። ስለዚህ ተደፍራለች ወይም ደግሞ ድርጊቱ ተፈጽሞባታል በሚለው እንሂድ። እኔ የሚሄደው ምክንያቱም ምናልባት ተደፍራለች ብለህ ታምናለህ? በዛ ነው የሚሄደው። ምክንያቱም ምናልባት እንደ አርጊመንት አንዳንድ ሰዎች ሲያነሱ ሰምቼ ነበረ። ይሄ ኮስት ቤኔፊት አናሊሲስ ብዙ ጊዜ ከምትሰራው ምንም አይነት ናሬቲቭ ይኑር ምንም ነገር ይኑር የምታገኘውን ትርፍ ማስላት ይጠበቅብሃል፣ በመጀመሪያ ደረጃ ማለት ነው። በዚህ ሂደት ውስጥ ኢቢኤስ መረጃዎችን ሳያጣራ በዝም ብሎ በግርድፍ ያቀርባል ብሎ ማሰብ በራሱ ኢሎጂካል። ይህንን ነገር ቀድመ ማጣሪያ ሳያደርግ ዝም ብሎ ያቀርባል ብሎ ማሰብ ራሱ ከባድ ነው የሚሆኑ ኖርማል የራሱ። ሌላው በእንደዚህ አይነት የፖለቲካ ችግሮች ባሉበት ሁኔታ የመንግስትን ካራክተር ማየት ይጠበቅብናል። ብዙ ጊዜ ችግሮች ሲፈጠሩ ችግሮችን ማን የፈጠረው፣ የት ነው የተፈጠረው፣ ወንጀለኛው ማን ነው ብሎ ኢንቨስቲጌት አድርጎ እነዛን ነገሮች ፍትህና ፍርድ ከማምጣት ይልቅ ወንጀልን በማደባበስ ላይ ነው ታርጌት የሚያደርገው። ለዛም ነው ኢሚዲየትሊ አይተው ከሆነ ደምቢዶሎ ዩኒቨርሲቲ ስሙ አልተጠራም። ሌሎችም አኪዝ የተደረገ ዳይሬክትሊ ስሙ ተጠርቶ ሜንሽን የተደረገ አካል በሌለበት ሁኔታ ስቶሪ ቢውል ተደርጎ ነው የመጣው። ብለም የተደረገው ደምቢዶሎ ዩኒቨርሲቲ እንደሆነ ወይ አስመስለው ዳይሬክትሊ አታክ ለማድረግ ስቶሪ ቢውል አድርገው ነው የመጡት። ያንን ተከትለው የሰሩት ዶክመንተሪ ፊልም አለ። ሌላኛው መረጃ ኢንፎርሜሽን ፈርስት ሃንድ መጀመሪያ እንደወረደ ወይም የመጀመሪያ ፈርስት ሃንድ ኢንፎርሜሽን ነው ብዙ ጊዜ ትረስትድ ነው ተብሎ የሚታሰበው። ምክንያቱም ይህ መረጃ የተላለፈው በመንግስት ፉል ኮንትሮል ባለበት ሲቹዌሽን እንደገና ነፃ ተቋማት ተብለው የሰሩት ዜና አይደለም። ከዛ በኋላ አሁን የወጣው ዶክመንተሪ በመንግስት አካል የተቀነባበረ ነው። ለምን የሚለውን በኋላ ላይ አስረዳለሁ። ምክንያቱም ኢቢኤስ በምንም አይነት ሁኔታ ይህንን የሚያክል ተቋም እንደዚህ አይነት
ስራ ውስጥ ኢንቮልቭ ያደርጋል ተብሎ አይታሰብም። ምክንያቱም ፎልስ መረጃ ማሰራጨት በራሱ በሀገራችን የሚዲያ ህግም ያስቀጣል። ፕላስ ደግሞ ድርጅቱን እስከ ማዘጋት የሚያደርስ ወንጀል ነው። እንደ ጋዜጠኛም እንደመሆን መጠን የሚዲያዎችን ህግ ታውቃለህ ብዬ አስባለሁ። በተለይ አሁን ባለበት ሲቹዌሽን ሀገራችን ባለችበት ሁኔታ ፎልስ መረጃ ማሰራጨት ድርጅቱ ላይ ምን ያህል ተጽዕኖ እንደሚያመጣ ይታወቃል። ግልጽና ግልጽ ነው። የሚያተርፈው ትርፍ የለም ለማለት ብዬ ኢንቮልቭ ምንም አይነት ፔመንት ቢከፈለውም ኢንቮልቭ ሊያደርግ የሚችልበት ሁኔታ የለም። ከዛ ውጭ ይቺ ልጅስ የምታተርፈው ምንድን ነው? ወይም ደግሞ ይህን ድርጊት አድርጓል ብሎ መንግስት ያሰበው ጽንፈኛው ኃይል ነው ብሎ ያለው ይህንም በግልጽ አሁን አዲስ በሰሩት ዶክመንተሪ ላይ ምናልባት አይተው ከሆነ አት ኤንድ ኦፍ ዘ ዶክመንተሪ ይህ ድራማ የተቀነባበረው በጽንፈኛው ኃይል ሲሆን ሰሞኑን የአንድነት እንቅስቃሴ ወይም ዘመቻ ብሎ በከፈተው ዘመቻ ውስጥ ህፃናትን ሲደፍር ለነበረው መሸፋፈኛ የሰራውና ያሰራጨው ዶክመንተሪ ነው ያለ። ባልተጠራበት ወይም ደግሞ ባልተረጋገጠበት ሁኔታ ዳይሬክትሊ ዝም ብሎ አጠፋ ምላሽ የሚመስል እንትን ካራክተር በዚህ ሂደት ውስጥ በነፊት አግኝቷል ብሎ ያስበው የፋኖን አደረጃጀት ስለሆነ እንዲሁ እኔም በበኩሌ ደግሞ ሌላ ድራማ ሰርቼ አጸፋ ምላሽ ልስጥ የሚል ነው የሚመስለው። ምክንያቱም እንዳልኩ ነው አት ኤንድ ኦፍ ዘ ስቶሪ የቪዲዮ ስቶሪ ኮንክሉዥን ስታየው የጽንፈኛው ስራ ነው። እሱም ይህንን የሰራው ምክንያቱ ምንድን ነው? ሰሞኑን ለፈጸመው እና ላደረሰው አደጋ ከበር ቶታሊ የማይመስል ነገር ማለት ነው። ስለዚህ እነዚህን ነገሮች ስታይ ዶክመንተሪው የተሰራበትን ሁኔታ ለምሳሌ ሐዋሳ ዩኒቨርሲቲ ነኝ ያስመዘገብኳት እህትዬ ብላ ነበር። ያው የተጠና መሆኑን ልነግር ብዬ ነው። ሐዋሳ ዩኒቨርሲቲ ነኝ ያስመዘገብኳት ብላ ነበረ። ምንድን ነበር ያስመዘገብሻት በሚባል ጊዜ የመለሰችው ምላሽ ምንድን ነው? ዊኬንድ ነው ያስመዘገብኳት፣ ኤክስቴንሽን የናይት ዊኬንድ ኤክስቴንሽን የናይት የሚባል የትምህርት መርሃ ግብር የለም። የትምህርት መርሃ ግብር ያለው ሬጉላር ነው መደበኛ የሚሰጠው፣ ከዛ ኤክስቴንሽን ይኖራል የናይት ዊችዝ፣ ከዛ ዊኬንድ ይኖራል። ዊኬንድ ማለት ቅዳሜና እሑድ ዊችዝ ቀን ነው የምትማረው። ከዛ ቀጥሎ በዲስታንስ ወይም ኢለርኒንግ የሚባለው ፕሮሰስ ነው የሚኖረው። ስለዚህ ዊኬንድ ኤክስቴንሽን የናይት የሚባል ትምህርት የለም። ምናልባት ያስጠናት እና ኤዲት ያደረገውም ስቶሪውን የጻፈው ሰውዬው አያውቀውም ሊሆን ይችላል። ከዛ አንጻር ሊሆንም ይችላል። ሌላኛው አንዳንድ ሰዎች እዚህም ያነሱት አርጊመንቶች ነበሩ እንደ ሀሳብ እስቲ ለማየት እዚህ ያሉ ሰዎች የሚያራግቡ ጉዳዩን ምናምን ነገር ካሉ በኋላ በከንቱ ህዝብ ትምህርት ቤት ሲያመላልሳቸው የነበሩ እኛ በጣም ካልምነን ሰዎችን አንናገርም፣ ንግግራችን ቁጥብ ነው የሚሉ ሰዎች በከንቱ ትምህርት ቤት ሲያመላልሳቸው የነበሩ አሉና መጨረሻ ላይ ከንቱ ንግግር ነው የተናገሩት። በነገራችን ላይ ኦንጎይንግ ክራይም ነበር ያሉት። ኦንጎይንግ ክራይም አሁን የተፈጸመው ኢንሲደንት አይደለም። ኦንጎይንግ ክራይም ወይም የብርቱካን ጉዳይ አይደለም። ኦንጎይንግ ክራይም ኢትስ ኦልሬዲ ሀፕን ያለፈ ነገር ነው። ኦንጎይንግ ክራይም መሆን የነበረበት ቱ ዘ አደር ሳይድ የንጹሐን ሴቶች መደፈር ኢትስ ኦንጎይንግ ክራይም እስካሁን ያላባራ በየቦታው የሚደረግ ኦፊሻሊ ቅድም አንድ ወንድሜ አንድ ቃል ሜንሽን አድርጎ ነበረ። ደኒው ኖርማል የሆነ ብዙ ወንዶች ሳይቀሩ የሚደፈሩበት ነገር ግን ተቀባይነት ኖሮት እንዲሁ ለምደን የተሆነው ነገር ነው። ስለዚህ ኦንጎይንግ ክራይም የሚባለው ምናልባትም የሴቶቹ መደፈር እንጂ ኦልሬዲ ሀፕን የሆነ ፍርድ ኦልሬዲ እኮ ሰጡ። ወንጀለኛ ብለው ልጆቹን በቪዲዮ ያቀረቡ ተባባሪ ያሉ ያቀነባበረው እንትና ነው አሉ። ሁሉንም ከሰው ፍርድም ሰጥተው ኦልሬዲ ልጆቹ በፖሊስ ቁጥጥር ስር ውለው ታስረዋል። ከዚህ በኋላ ምናልባት ይህን ያህል ዓመት ተፈርዶባቸዋል ለማለት ካልሆነ በስተቀር ምንም አይነት ኢንቨስቲጌሽን የሚደረግ ነገር የለም። ኦልሬዲ አኪዝ አድርገው ጨርሰዋል። ሌላኛው ምናልባት ሳላነሳ ማላልፈው ነገር ምንድን ነው፣ አንድ ወንድማችን እንዴት እቺ ልጅ በተደፈረችበት ሰዓት በቃ እስካሁን ታግሰን ቆይተናል፣ አሁን የምንፈልገውን አድርገናል፣ በቃ የምንፈልገውን እናርግ ብለው ደፈሩን
ብላለች እና ይህንን ቋንቋ አማርኛ እንዴት ቻሉ? አማርኛ እንዴት ሰማች እሷ? እንደውም ይህንን ድርጊት ሊድ የሚያደርገው ወደ ሌላ አቅጣጫ ነው ያለ ሰው ነበር። ለዚህ አጠር ያለ ምላሽ ልስጥና ላብቃ። ምክንያቱም እነዚህ ሰዎች ያግታሉ፣ ብር ይደራደራሉ፣ ገንዘብ ይቀበላሉ በባንክ ሲያግቱ፣ ሲደራደሩና ገንዘብ ሲቀበሉ በአስተርጓሚ ነበር የሚወያዩት። ፕላስ አማርኛ አይችሉም ብሎ ደምድሞ መናገር ራሱ እንዲሁ በጭፍን ከመደገፍና ጥፋቱን ለማለባበስ ከሚደረግ ጥረት የሚመነጭ እንጂ በግልጽ ያለውን ነገር የሚያሳይ አይደለም። አመሰግናለሁ። ቴዲ ሚዩት ነህ።